እኔ ግን የምር እቺን ሰውዬ ጥምልል አርጋት እንዴ ለጠምልላት ነው። አረ ተው እሺ እያሳለኝ ነው በቃ እንኳን ሊለቀኝ ቤተሰብ ምን እንደሆነ አላውቅም። ፍቅር ነው የሆነብኝ ጉንፋኑ በቃ የምን ነው ኤልዳና ምናምን አትበላ። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? አላችሁልን? ሁሉ ሰላም አለንላችሁ። ያው ሰሞኑን ወደ አዲስ አበባ እንቅስቃሴ ካረግን በኋላ ትንሽ ጠፋ ብለን ነበርና ያው አየሩ ትንሽ ያው ወሎዬ ሲመጣ ወደ አዲስ አበባ ዝናብ ጣለ ተከትሎት ማለት ነውና እኛ ስንመጣ አዲስ አበባ ላይ ዝናብ ጣለ። ምን ያክል እርጥም መሆናችንን ነው የሚያሳየውና ቤተሰብ እንዴት ናችሁልኝ? ሁሉ ሰላም እና ያው በሰላም ገብተናል ብለን አልተናገርንም። እንደምታዩን ዛሬ ያለነው የት መሰላችሁ? አዲስ አበባ ነው። አዲስ አበባ ገብተናል ማለት ነው ቤተሰብ። ያው ብዙ ተጨንቃችኋል፣ ብዙ አስባችኋል። ደረሳችሁ እንዴ ምናምን ስትሉ ስታወሩ ነበር። ኢንስታግራም ላይ ኢሞ፣ በተለያዩ ሶሻል ሚዲያዎች ላይ አውርታችሁ ነበር እና እንደምታዩት ገብተናል። ዛሬ ብቻዬን ነኝ። ያው ዴቭም ይሄን ቅልፋም ተኝቶ በቃ 5 ሰዓት ነው የሚነሳው። 5 ሰዓት ማለት ሁለት ቀናችን ከገባንና ቤተሰብ ደህና ናችሁልኝ? ሁሉ ሰላም አላችሁልኝ? አንተ እኔ በሌለሁበት ቪዲዮ ትጀምራለህ። ሰፉታ ተረተረ መላጥ። አንቺ ግን አረገሽ እንዴ? ምንድነው? አረፍ እንጂ እንትን ነው። አይ ቦርጭሽ ነው። አረ ቦርጭ አይደለም፣ ቦርጭ ስፖርተኛ ነው። የለም ሻንቀጥቀጥ ብያቴው ነው ከዚህ በላይ። አረ በእናትህ ምን ሆነ ነው? ፋሚሊዎቻችንን ሰላም በል ብዬ ገባን ምናምን ልበል እንጂ አልክ እንዴ? እና ቀድሜ አያችኋ ምን አይነት ሰው እንደሆነ። እርጥም መሆናችንን ግን አዩኝ። የምር ዝናቡ ዘነበ እኮ አይገርምም? አረ ዋይ ዘነባበል ጣለ በልሲ። ኦ ማይ ጋድ! አረ ይሄ ልጅ ዘነበ የሰው ስም ነው። ቤተሰብ ዘነበ ነው የሚባለው። ዘነበ የሰው ስም ነው። ክፍለ ሀገር ምናምን ብትሆን ትጣላለህ። የምርህ ነው። እና ጣለስ የሰው ስም አይደለ? ጣለ የሚባል ነገር አለ። በቃ ስጥል ምናምን ነው ለሚባለው። እና ዝናቡ ችግር የለውም ፋሚሊ ኦልሞስት ግን የምትለው ልምድ ነው ባይሰው ላይክ ጣል የሚያረጋት ነገር ከመጨረሻ ነው የምታስቂኝ። እና ፋሚሊ ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ውድ ቤተሰቦች ደህና ናችሁ ወይ? እንግዲህ አባቴ እስኪ ሎተሪ ቆርጠናል። ባይዘው አት ከደረሰችኝ ለሆነ ሰው ቃል ገብቻለሁ። ችግር የለውም። እና ፋሚሊ ከደረሰኝ ማለት ነው የምር ነው የምላችሁ። ዱባይ ካች እናንተ ጋር ነው የማከብረው። ኮንግራ የሚለውን ነገር 50 ሺህ በዚሁ ከገባው አብረን ነው የምናከብረው። ያራዳ ልጆች ሎተሪያችን ከደረሰን ለአንድ ሰው ቃል ገብቻለሁ። ፋሚሊ ምንድነው ቃል የገባሁትንም አልናገርም። ቁጥሩን ግን ይዩት እንዴ፣ ቁጥሩን ቼክ ያርጉት። ዝም ብለሽ አጋምታው ደብቀው፣ ዝም ብለህ ደብቀው ይቋጥሩ። እነሱም አብረው ያንተ ነገር እንደው ብቻ ፋሚሊ ምን ልላችሁ ነው፣ ሰላም ገብተናል። ሸገር ነው ያለነው። ሀያት የሚባል አካባቢ ነው። እኔ እንኳን ብዙም አላውቀውም፣ ምክንያቱም በብዛት እኔ ቦሌ ወይም ደግሞ ጎተራ ነው ብዙ ጊዜ የምሄደው። ለመጀመሪያ ጊዜ እኔ ከሁሉም ነው አጅሬ ገና ፓስፖርቷን እንትን ብላ የሚገባቸው ገና መግባቷ መርገጧ ነው። አዲስ አበባ ረግጣታ ከመጥቻለሁኝ ባይዘዌ ግን አሁን ላይ ከተሰሩ በኋላ ምናምን መጥቻለሁ አላውቅም ማለት ነው ቤተሰብ። እና መጥቻለሁ። ግን ምን ተሰማው? ህንጻ ስታይ ምናምን አልተ ድንግር አላለህም? አምገባበት ጠፋኝ። ህንጻ ሳይ ምናምን ባይዘዌ መኪና ሊበላው ነበር እጁን እንደዚህ። አዎ የሳይክል መንገድ ላይ ጋር እንደው ይቀጥ እሺ እያሳለኝ ነው በቃ እንኳን ሊለቀኝ ቤተሰብ ምን እንደሆነ አላውቅም። ፍቅር ነው የሆነብኝ ጉንፋኑ በቃ እኔ ሳፈቀር ላይክ ብቻ ፋሚሊዎች ገብተናል። ምንም ነገር እንዳታስቡ። ከዚህ በኋላ የሚሆነውን ነገር አብረን የምናይ ይሆናል። ግን ምንድነው አዲስ አበባ ላይ ያሉ ዩቲዩበሮች አሉ። ምንድነው ሻር እያረጋችሁ እና ፓንዳ መጥቷል ነሪድ መጥቷል እየተባለልን አይደለም? ምንድነው ቤተሰብና ንገሯቸው። እንደመጣን የሚያውቁ የሚያውቁም አሉ። ያው አግኝተውን እንዲሰሩ እንፈልጋለን አብረን እኛ ከዛ ድረስ ኮላ ማድረግ አለብን። ከወንድምቶቻችን ጋር ተገናኝተን መስራት አለብን። ሶ በእናንተ በኩል የምትችሉትን አርጉ። እኛም እየሞከርን ነው፣ ቁጭ አላለም ዝም ብለን። እናንተም ግን አሰሯቸው። ወሎዮች መጥተዋል። ወሎዮችን ደግሞ ማበረታታት ግድ ይላል። ምክንያቱም አብዛኛው ኦዲየንስ የወሎ ነው። ወሎዮች ደግሞ የምር የምነግራችሁ
በየት ወይ መሆን እንዳለባችሁ በማን በኩል መሆን እንዳለባችሁ አትርሱ። ኦቁ እንጂ እንዴ እስከ መቼ እንደዚህ እንሸዋወዳለን? መሸዋወድ እኮ የለብንም። የምር የምነግራችሁ የምትወዱን የምታከብሩን ሰዎች በሙሉ ሼር፣ ላይክ፣ ሰብስክራይብ አድርጉ። ለነሱም ላኩላቸው ገብቷል። አመራችሁ ምናምን አብራችሁ ሁሉን ምናምን እያላችሁ ቲክቶክ ላይ ፖስት አጫናንቁትስ ቤተሰብ ምንድነው? የምር እኛ እዛ ጋር የነበረን ማንነት እዚህ ጋር አንጥት እዚህ ስንመጣ መሸሽ ወይ እንትን ማለት ከምታረጉት እዚህ ስንመጣ ከጎናችን ሆናችሁ መስራት ያለብን ሰዎች ጋር እያገናኛችሁ እኛ እንድንሰራ እንፈልጋለን። አሁንም ይሄ ነው ሐሳባችን። በድጋሚ እናገራለሁ። እዚህ ያሉ ዩቲዩበሮች ጋር አሁንም ኮላብ አስደርጉን። የምታውቋቸው ጋር አዲስ አበባ በሰላም ገብተናል። ሂዱ 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 ብላችሁ ነበር። እኛም ደግሞ ቤተሰብን አክብረን እናንተን እንትን ብለን አዲስ አበባ ገብተን ነው ማለት ነው። አዲስ አበባ ስንመጣ ግን ያላችሁን ሁላ ቃሎች ተግብሩልን እና በጣም ነው የምንወዳችሁ። ባይዘው በጣም ነው የምናከብራችሁ። በዚህ አጋጣሚና ጠፍቼው ነበር ባይዘው ዴቭን አላቆምና ካርድ ግዛ ብሎልኩኝ ቤቱ ጠፋኝ ማለት ነው። ምን እንደሆነ አላውቅም። ዝናብ እየጣለ ስለነበር ዘነበ ሰው ስም ነው ወይ አላጣ ይሆነ ልጅ እንዴት ነው ዴቭ ግን ወዘና ምናምን መለስ ሰላት እንጂ ኧረ በእናትህ ተው። ምን ሆነ ነው? አይ ወዘና ምንድነው? ቦዘነ ነው ትሾዝ ምናምን ያው እንትኑ ነው ያለው ቫይብ እና ፋሚሊዎች በቃ ያለው ነገር ይሄ ነው። በደንብ አድርገን ነግረናችኋል። ከገባችሁ የሰርግሽ ዕለት ይግባችሁ ጥሬው ደርሶኛል። ፏያልኩላችሁ ነው። እኔ ፓንዳዎችም እየዋረኩላችሁ ነው። ሸገር መጥቼ ቦረቅ እያረኩላችሁ። ቦረቅ ምንድነው? ቦረቅ ይሄ አላር ቀፍት እንደ ትምህርት ቤቴን እኮ ነው የሚያስታውሰኝ። ቦረቅ እና ቤተሰብ ምንድነው የምትሉት? ምንድነው ምን አርግ ነው የምትሉት? ምንም አርጋ አይደለም። በቃ ፋሚሊዎችን ቻው በልና ዝጋና እንሂድ። ኧረ በቃ ገብተናል፣ አሳውቀናል። እሺ እስኪ አልቀፉኝ እስኪ። ኧረ ልቀፋችሁ። ኧረ በእናትህ እንዳትያዝ እንዴ! ምን ሆነ? በቃ ፋሚሊዎቻችን እንደምንወዳቸው ነገራቸው። እኔ በጣም አድርጌ ነው የምወዳቸው። ከዚህ በኋላ ግን አንድ ሰርፕራይዝ ልንገራችሁ ፋሚሊ። የምር ስቲል አሁን ያሰብኩት ነገር አለ። በቅርቡ ትሰሙታላችሁ። ትሰሙታላችሁ። መልቀቅ ነው የኔ ስራ። በቃ ይሰሙታልና ኤልዳናም ናፍቃኛለች፣ ማዘርም ናፍቃኛለች፣ ሁሉም ናፍቀውኛል፣ አገሬም ናፍቀውኛል። የምር ነው የምላት። አንተ ኤልዳና ብለክ ምንድነው እንዴ? ተው እንጂ ስም አትጥራ እዚህ ጋር እንዴ። ምን ሆነ ነው አንተ? ያማል ችግር ምንድነው? ታውዴ ታርገርከለ ምንድነው? ኤልዳና ምናምን አትበላ ምንድነው? እና ቤተሰብ እኔና እሱ መቼም ቢሆን የማናደርገው ነገር ነው። የሆነ ነገር ከገጠመ እኔ ግን የምር እቺን ሰውዬ ጥምልል አርጋት እንዴ ልጠምልላት ነው። ኧረ ተው ግን። እና ቤተሰብ ያው ተናፍቃችኋል። ሁላችሁንም በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ይሄንን ቃል ደጋገምኩት ያው እንደ መግባታችንን ለማሳወቅ ያክል ነው። በቀጣይ በቆንጆ ቪዲዮ እስከምንገናኝ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እኔ ፓንዳ የእናንተው ፓንዳ አዲስ አበባ ላይ ፋፍሽ ያሉ ቪዲዮዎችን ስነ ስርዓት አረርቦኛል እንብላ በእናትህ አንሱ እና የምትወዱኝ የምታከብሩኝ ፓንዳን ቲሸርቷን አሰርታችሁ እየለበሳችሁ ፕሮፋይል እንድታደርጉ በአክብሮት እጠይቃለሁ። እወዳችኋለሁ። ይመቻችሁ።